ተደጋጋሚ የመጋጠሚያ ውልቃት አልፎ አልፎ ሰዎች ሲያስነጥሱ ይወልቅባቸዋል። የሆነ ነገር ሲገጥም ለመከላከል ራስን ስትሞክር ምናምን ይወልቃል። እንዲህ አይነት ነገር በሚፈጠርበት ጊዜ የትከሻችን ውስጥ ያሉት ስትራክቸሮች ጉዳት ደርሶ ሊሆን ይችላል። ሾልደር መጋጠሚያ ከሌላ መጋጠሚያ ለየት የሚያደርገው ኦልሞስት 360 ዲግሪ ይንቀሳቀሳል። ያ በሚንቀሳቀስበት ጊዜ ውስጥ ያሉትን የመጋጠሚያ ላብረም የሚባለው ስትራክቸር በቀላሉ እንዲጎዳ ያደርገዋል። ላብረም ጉዳት በሚኖርበት ጊዜ ባንከርት ሪፔር የሚባለው ሰርጀሪ አለ። ባንከርት ሪፔር ማለት ያቺ የተሰነጠቀች ካርቲሌጅ ወደ ቦታ መመለስ፣ ሎንጊቲዩዲናል ቲር ከሆነ ደግሞ ባለችበት ቦታ ከሆነች ደግሞ ተደጋጋሚ ቦታን የሳተች እንዳትወጣ ሪፔር የሚደረግ ኦፕራሲዮን ነው። ሁለት አማራጭ አለው። አርትሮስኮፒክ በትንሽ ካሜራ ብቻ የታገዘ ትልቅ ካልሆነ፣ ስፋቱ አነስተኛ ከሆነ ወይም ደግሞ ያልቆየ ከሆነ፣ ጉዳቱ ሰፊ ከሆነ፣ አጥንት ይዞ የተነሳ ከሆነ፣ ስፖርተኞች ከሆኑ ሃይ ዲማንድ ያላቸውን ያ ማለት ቦክሰሮች ከሆኑ ኦቨርሄድ ስሮወሮች ከሆኑ እነዚህ ሰዎች ላይ ኦፕን ተደርጎ ሪፔር ቢደረግ የተሻለ ውጤት ይኖረዋል።